እውነተኛ አፍቃሪን የምትፈልጉ ከሆነ ይህንን ማድረግ አቁም። ቁጥር 1 ሰዎችን ለማስደሰት መሞከር። በቅድሚያ እስቲ እውነተኛ መሆን ማለት ምን ማለት እንደሆነ እንመልከት። እውነተኛ መሆን ማለት አእምሮአችሁ ውስጥ ያለውን ሁሉ መናገር ማለት አይደለም። ከዛ ይልቅ ትክክለኛ ውስጣዊ ስሜቶቻችሁ፣ ፍላጎቶቻችሁና ይህንን በምትገልጹበት መንገድ መካከል ያለው መሰረታዊ ልዩነት ማለት ነው። ሁሌም ቢሆን እነዚህ ሁለት ነገሮች የማይጣጣሙ ከሆነ የመረበሽ፣ የድካም እንዲሁም በመጨረሻም የብስጭት ስሜት ይሰማችኋል። ብዙዎቻችሁ ደካማ ማንነቴን ካሳየው የምወደውን ሰው ላጣው እችላለሁ በማለት ትፈራላችሁ። ይህም ታዲያ እውነተኛ ማንነታችሁን ለመደበቅ የሚረዳችሁን የተለያዩ ባህሪያት እንድታዳብሩ ያደርጋችኋል። በመጨረሻም ከዛ ከገነባችሁት የመደበቂያ ዋሻ በቀላሉ መውጣት ይከብዳችኋል። ነገር ግን እዚህ ጋር በሚገባ ልብ ያላላችሁትና ብዙውን ጊዜ እንድትጎዱ የሚያደርጋችሁም ነገር ሰዎችን ለማስደሰት ከመጠን በላይ መሞከራችሁ ብቻ ነው። ይህንን ማድረጋችሁ ለጊዜው ጥሩ መስሎ ሊታያችሁ ይችላል። ነገር ግን ይሄ እውነተኛ ባህሪያችሁ ሳይሆን ለመከላከያነት የፈጠራችሁት ዘዴ ነው። ሁሌም ሰዎችን ለማስደሰት ጥረት በምታደርጉበት ወቅት የራሳችሁ እውነተኛ ፍላጎት ምን እንደሆነ ሁሉ ግራ እየገባችሁ ይመጣል። ለምሳሌ በዚህ ቅዳሜና እሁድ ምን ብናደርግ ይሻላል ብለው ሲጠይቋችሁ እነሱ በመረጡት ሁሉ እንደምትስማሙ ከገለጻችሁ ይህም ማለት ራሳችሁን ከግንኙነቱ እያገለላችሁ እንደሆነ ነው የሚያሳየው። ቁጥር 2 ፍጹም መስሎ ለመታየት መሞከር። ሌላኛው ችግር ደግሞ ይሄ ነው። ለዚህም ማሳየው ለምሳሌ ጥሩ ገቢ ያላችሁ፣ አሪፍ ምግብ አብሳይ፣ በሁሉም ነገር በቂ ዕውቀት ያላችሁና በስሜትም ሁሌም የተረጋጋችሁ እንደሆናችሁ ማስመሰል አንዱ ነው። ከዚህ በተቃራኒው ድክመት አሊያም ደግሞ ውድቀታችሁን ካሳያችሁ የገነባችሁት ፍቅር ሙሉ ለሙሉ የሚፈርስ መስሎ ይሰማችኋል። ነገር ግን ይሄ ስህተት ነው። የፍቅር ግንኙነት ውስጥ ስህተት ስትሰሩ አምኖ መቀበል፣ የሚያስፈራችሁን ነገር በግልጽ መንገር፣ እንዲሁም እውነተኛ ማንነታችሁን የፍቅር አጋሮቻችሁ እንዲያዩ መፍቀዱ በጣም አስፈላጊ ነገር ነው። ምክንያቱም እውነተኛነት ወደ ተሻለ ቅርርብ የሚያመራችሁ ብቸኛው ድልድይ ነው። ይህንን ጭንብላችሁን ሳታወልቁ ማንም ሰው ቢሆን ከእናንተ ጋር ጥልቅ የሆነ የፍቅር ግንኙነትን ሊፈጥር አይችልም። ከዛ ይልቅ ይህንን ማንነታችሁን ሊያደንቁ እንዲሁም በማንነታችሁ ሊያከብሯችሁ ይችላሉ። ነገር ግን ከልባቸው በእናንተ ፍቅር ለመውደቅ በጣም አስቸጋሪ ነው የሚሆነው። ምክንያቱም ፍቅር ልብ ለልብ መተዋወቅን ይፈልጋል። ማለትም የመከላከያ ጋሻችሁን ሙሉ ለሙሉ አስወግዳችሁ ልትቀርቧቸው ይገባል ማለት ነው። ቁጥር 3 የመተው ፍርሃት። ይሄ ፍርሃት በውስጣችሁ ካለ የፍቅር አጋሮቻችሁ የሚያደርጓቸውን እንቅስቃሴዎች በሙሉ በንቃት መከታተል ትጀምራላችሁ። ሁሌም ቢሆን ከነሱ አጠገብ መራቅን አትፈልጉ። ስሜቶቻቸውን የሚጎዳ ነገር ላለማድረግም ከመጠን በላይ ትጥራላችሁ። እንዲሁም እነሱን ማጣት ስለማትፈልጉ ስሜቶቻችሁን በሙሉ ትደብቃላችሁ። ይህንን የምታደርጉትም የራሴ ፍላጎት ከሌለኝ እኔን ሊተውኝ የሚችሉበት ምንም አይነት ምክንያት አይኖራቸውም ብላችሁ ስለምታስቡ ብቻ። ነገር ግን ይህንን በማድረጋችሁ ከየትኛው ጊዜ በበለጠ ለራሳችሁ የሚኖራችሁን ክብርና ቦታ ታጣላችሁ። እንዲሁም በሰዎች ለመወደድ ቀላል የሆነ ነገር ግን እውነተኛ ያልሆነ ማንነትን እየገነባችሁ እንደሆነ ልብ በሉ። እውነተኛነታችሁን ከሚያጠፉት በጣም አደገኛ ባህሪያት አንዱ ግጭትን ለማስወገድ የምታደርጉት ጥረት እንደሆነ እወቁ። ብዙ ጊዜ በፊልሞችና በተለያዩ ማህበራዊ ሚዲያዎች ላይ ጥሩ የሆነ የፍቅር ግንኙነት ምንም አይነት ግጭት የሌለበት ነው የሚሉ ውሸቶች በተደጋጋሚ ተነግሮናል። ይህም ታዲያ ብዙ ሰዎች ነገሮችን በተሳሳተ መልኩ እንዲያደርጉ በር ከፍቷል። ለምሳሌ በግንኙነት ውስጥ አስቸጋሪ ነገሮችን ታያላችሁ፣ አሊያም ድንበሮቻችሁን እንደተሻገሩ ይሰማችኋል። በዚህ ጊዜም በውስጣችሁ አፍናችሁ ትይዙታላችሁ። ነገር ግን ሰላምን ለማስጠበቅ ብላችሁ በምትቆዩበት ጊዜ ሁሉ ራሳችሁን እየዋሻችሁ እንደሆነ ልብ በሉ። ሰላማዊ በሆነና ጸጥ ባለ ግንኙነት መካከል ሰፊ የሆነ ልዩነት ነው ያለ። ሰላም የግጭቶች መፍቻ ውጤት ነው። ዝምታ ግን የግጭት መንስኤ ነው። ሁሌም ግጭትን የምትሸሹ ከሆነ ለፍቅር አጋሪ እውነቱን ብነግረው የመቋቋም አቅም የለውም ብላችሁ እንደማሰብ ይቆጠራል። ይሄ ባህሪ ሰላማዊ ግንኙነትን ሊፈጥር ይችላል፣ ነገር ግን እውነተኛ መግባባትን ከመካከላችሁ ያጠፋል። ቁጥር 4 አስመሳይነት። ሰዎች በተፈጥሯችን ውስብስብ ስሜቶችና ጥልቅ የሆኑ ፍላጎቶች አሉ። ስለሆነም ልባችሁ እየተሰበረ ባለበት ወቅት የተረጋጋችሁ ለመምሰል የምትሞክሩ ከሆነ አሊያም ደግሞ አእምሯችሁ በጭንቀት እየጦዘ ደስተኛ ለመምሰል እየጣራችሁ ከሆነ ይሄ እውነተኛ ያልሆነ የፍቅር አጋር የሚያሳየው ባህሪ እንደሆነ እወቁ። ምክንያቱም ችግራችሁን አሊያም ደግሞ ደካማ ጎናችሁን ብትናገሩ እነዛ ሰዎች እንደሚጠሏችሁ አስባችኋል። ነገር ግን እውነተኛነት ሁሌም ቢሆን ተመራጭ እንደሆነ አትርሱ። ብዙ ጊዜ የፍቅር አጋሮቻችን ናቸው ራሳችንን እንዳንሆን ያደረጉን በማለት የተለያዩ ወቀሳዎችን ታቀርባላችሁ። ከዚህ ይልቅ ግን ብዙውን ጊዜ ትልቁ እንቅፋት የራሳችሁ አመለካከት እንደሆነ እወቁ። እውነተኛ ማንነታችሁ ስህተት ወይንም ደግሞ ብዙ ጎዶሎ ጎኖች እንዳሉት ውስጣችሁ ካመነ
እነሱ ላይ የተለያዩ ትችቶችን መሰንዘራችሁን ትቀጥላላችሁ። እንደ እውነቱ ከሆነ ግን የራሳችሁን እውነተኛ ማንነት አምኖ መቀበል መቻል በጣም ከብዷችኋል። የዚህም ትልቁ ችግር በማህበራዊ ሚዲያ ከምታዩዋቸው ጥንዶች ጋር የራሳችሁን ግንኙነት ብዙ ጊዜ ማነጻጸራችሁ ነው። እውነተኛነት የማይሰማችሁም በዚህ ምክንያት። ይህንን ለማስተካከልም ከፍቅር አጋሮቻችሁ ጋር ውይይቶችን በምታደርጉበት ወቅት ከባድ ስሜት ሲሰማችሁ ማስታወሻ ያዙና ራሳችሁን እንዲህ ብላችሁ ጠይቁ። በትክክል ያሰብኩትን ብናገር ምን ሊፈጠር ይችላል? እንዲሁም ደፈር ብላችሁ ከቅርብ ጊዜ ጀምሮ ትንሽ ብቸኝነት ይሰማኛል፣ እናም ሸክም መሆን ስላልፈለግኩኝ ያንን ከናንተ እየደበቅኩ እንደሆነ ተረድቻለሁ በል። ይሄ እውነተኛነትም እነሱን ከመግፋት ይልቅ የበለጠ ወደ እናንተ እንደሚያቀርባቸው አትርሱ። ቁጥር 5 የፋይናንስ ብልህነት። ሁሌም ቢሆን የፍቅር ግንኙነቱን የተሻለ ለማድረግ አስፈላጊ ስለሆነውና ግንኙነቱንም የተረጋጋ እንዲሆን ስለሚያደርገው የፋይናንስ ደህንነት መነጋገር መቻል ብልህነት ነው። የፋይናንስ መረጋጋት ማለት ሚሊዮነር መሆን ማለት ሳይሆን አስተማማኝ የሆነ ገቢ መፍጠር መቻል ማለት ነው። ተገቢ ባልሆኑ ወጪዎች አሊያም ደግሞ በዲሲፕሊን እጥረት ምክንያት ከፍተኛ የገንዘብ ችግር ውስጥ ለረጅም ጊዜ ተዘፍቃችሁ ከሆነ በግንኙነት ውስጥ ትክክለኛ አጋር ከመሆን ይልቅ ሸክም መሆን ትጀምራላችሁ። ስለሆነም ስለዚህ ነገር በግልጽ በመነጋገር መፍትሄ ላይ መድረስ መቻል ከምንም ነገር በላይ አስፈላጊ ነው። በግንኙነት ውስጥ ራስን ማሻሻል መቻል በጣም መሰረታዊ የሆነ ነገር እንደሆነ እወቁ። ሰዎች በተፈጥሯቸው፣ በሙያቸው፣ በእውቀታቸውም ሆነ በአጠቃላይ ሕይወታቸው ክፍል ላይ እድገትን ለማምጣት በሚጥሩ ሰዎች በከፍተኛ ሁኔታ ይሳባሉ። ነገር ግን እድገትን ስታቆሙ በቀላሉ የምትገመቱ ትሆናላችሁ። በቀላሉ መተንበያችሁ ለነዛ ሰዎች ደህንነትን የሚሰጣቸው ቢሆንም ዘላቂ ፍቅርን ግን አያመጣም። የብዙዎቻችሁ ዋነኛ ችግር በጀመራችሁት ግንኙነት ውስጥ ትንሽ ምቾት ሲሰማችሁ ለራሳችሁ ታደርጉት የነበረውን እንክብካቤ በሙሉ በአንድ ጊዜ ታቋርጡታላችሁ። ለምሳሌ የአካል ብቃት እንቅስቃሴ ማድረግን፣ ጥሩ መልበስ እንዲሁም ጤናችሁን በተገቢው ሁኔታ መከታተላችሁን በአንዴ ታቆማላችሁ። ራሳችሁን ችላ ማለት ስትጀምሩም እነሱም ይህንን እንዲያደርጉ ታስገድዷቸዋላችሁ። ነገር ግን በአንጻሩ ራሳችሁን ስታከብሩ በዙሪያችሁ ካሉ ሰዎች ሁሉ ተገቢ የሆነ አክብሮትን ማግኘት መቻል ቀላል ነው። ቁጥር 6 ተግባራዊ እርምጃ። በቅድሚያ እነዚህን ባህሪያት በአንድ ጊዜ ለመቀየር መታገል አይኖርባችሁ። ለምሳሌ አብዛኛውን ጊዜ ተቺ ከነበራችሁ በየቀኑ አንድ ቀንና ያልጠበቁትን ምስጋና ሰጧቸው። ይህንን በተለማመዳችሁ ቁጥር የበለጠ ማራኪነታችሁን እየጨመራችሁ ትመጣላችሁ። ይህም ታዲያ እነሱን ወደ እናንተ ለመሳብ ብቻ ሳይሆን የራሳችሁንም የተሻለ ማንነት ለመገንባት በጣም ይረዳችሁ። ብዙ ሰዎች በፍቅር ግንኙነታቸው ላይ የሰዎችን ጉድለቶች፣ ስላለፈ ታሪካቸው እንዲሁም እነሱ እንዲሆን ስለሚፈልጉት ነገር ብቻ ስለሚጨነቁ ግንኙነቱን ራሱ በጥልቀት መፈተሽን ይረሳሉ። ነገር ግን እውነተኛ የሆነ ፍላጎት የሚፈጠረው የሌሎችን ድክመት በዝርዝር በመለየት ሳይሆን የራሳችሁን ማንነት በጥልቀት መፈተሽ ስትጀምሩ ብቻ። በራሳችሁ እድገትና በራሳችሁ እሴቶች ላይ ስታተኩሩ አላስፈላጊ የሆኑ ባህሪያቶችን ለፍቅር አጋሮቻችሁ ማሳየትን ታቆማላችሁ። ምክንያቱም በቀላሉ በራሳችሁ ተስፋ አትቆርጡ። ከፍተኛ ዋጋ ያለው ሰው የምትሆኑት ፍጹም ስለሆናችሁ ሳይሆን አስተዋይ መሆን ስትጀምሩ ብቻ እንደሆነ እወቁ። ይሄ ለውጣችሁም በቀላሉ ወደ እነዛ ሰዎች ይጋባል። ፍቅርን በሚፈልግ ሰውና ለፍቅር ዝግጁ በሆነ ሰው መካከል ያለው ዋነኛ ልዩነት አንደኛው አዳይ ማንነት ሲኖረው፣ ሁለተኛው ደግሞ ከፍተኛ የሆነ በራስ የመተማመን ስሜት በውስጡ ስላለ ብቻ ነው። በዓለም ላይ በጣም ተፈላጊ የሆኑ ሰዎች የፍቅርን ወሰን አልባነት የሚረዱት ናቸው። የፍቅር አጋሮቻቸው ከነሱ ጋር በፍቅር ሲወድቁ ከነበራቸው ማንነት ዛሬ ላይ በጣም የተለዩ መሆናቸውን ያውቃል። ስለሆነም ለውጥን አምነው ይቀበላል። እንዲሁም ግንኙነቱን ሁሌም ትኩስ ለማድረግ እነሱም ትኩስ ሆነው መቆየት እንዳለባቸው ይገነዘባሉ። ይህም ማለት የፍቅር አጋሮቻችሁ የሚያስደስቷቸውን ነገሮች በተገቢው ሁኔታ መረዳት መቻልና የራሳችሁንም ሕይወት ሁሌም ቢሆን በተገቢው መልኩ ከልባችሁ መውደድ መቻል ማለት ነው። ውድ ቤተሰቦቻችን ለዛሬ የነበረንን ዝግጅት በዚህ አበቃ። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያም ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።